ሰላም ጤና ይስጥልኝ። እንዴት ናቸው? ባለፈው የሺኤን አመላለስ ሰርችላችሁ ነበር፣ የማትፈልጉትን እቃ እንዴት መመለስ እንደምትችሉ። ዛሬ ደግሞ ከሺኤንን እንደ አዲስ እንዴት መክፈት እንችላለን የሚለውን ለጠየቃችሁን ልሰራላችሁ ነው። ያው ላዝም ሺኤንን ከፕሌይ ስቶሪ ላይ ማውረድ አለብን። ደስ ያለሽን አቅርቢ። እዚህ ጋር የሚለውን ትነካላችሁ። እዛም እዚህ ጋር ሴቲንግ ውስጥ ከገባን የመጀመሪያው አድሬስ ቡክ የሚለውን አሁን እዚህ ጋር የራሴ የበፊት አለ። ይሄንን ማጥፋት አልፈልግም። እዚህ ጋር እንደ አዲስ አድሬስ ይላል። እዚህ ጋር አዲስ መክፈቻ ነው ማለት ነው። እዚህ ጋር ስም ነው የሚጠይቀው። መጀመሪያ የራሳችሁን ስም ትጽፋላችሁ። ሁለተኛዋ ላይ ደግሞ እዚች ጋር የአባታችሁን ስም፣ እዚህ ደግሞ የአያታችሁን ስም፣ እዚህ ጋር ደግሞ የአያታችሁን ያኔ ከራሳችሁ ስም እስከ አያታችሁ ድረስ ማለት ነው። የኛው መስመር እዚህኛው ጋር የሚጠይቀው ስልክ ቁጥር ነው። ስልክ ቁጥር የሚጠይቃቸው ሁለት ስልክ ቁጥር ነው። እዚህ ጋር እና እዚህ ጋር ስልክ ቁጥር ስትሞሉ ቁጥሬን አወጣብኝ። 05 ብላችሁ አይደለም 5 ብላችሁ ነው የሚጀምሩት። ምክንያቱም ከፊት ፕላስ 966 ስለሚል 5 ተብሎ ነው የሚጀመረው። ሁለቱም ላይ ሁለት ስልክ ቁጥር የተለያየ ቁጥር ላዝም ይፈልጋል። ከዛ ቀጥታ ወዴት ነው የምንሄደው? ወደ ሎኬሽናችን እዚህ ውስጥ እናገኛለን። ያው ባለፈው እንዳልኳችሁ በሌላ መንገድ ማግኘት እንችላለን፣ ግን ይሄኛው ሳህላ ያላችሁበትን የሎኬሽን ቦታ እዚህ ጋር ሰርች ታደርጉታላችሁ። ያላችሁበትን ለምሳሌ ያህል ዝም ብዬ ማንኛውንም ቦታ ሰርች ላድርግላችሁና ያሳያችሁ። አሁን ይሄንን ቦታ ዝም ብዬ ነው ያው ሰርች ያደረኩላችሁ። እዚህ ጋር ያኔ የሚመጣላችሁ መጽሐፍ ነው። ማለሽ ቪዲዮ ተቋረጠ። ይችን ስሙን ኮፒ አድርጎ እዛ ላይ ሺኤን ላይ ወስዶ እንትን ማለት ነው። ይሄ እናንተ የሎኬሽናችሁ ውስጥ ገብታችሁ ነው። ምሳሌ ነው ዝም ብዬ ገጠመኝ የመጣልኝ ነው። አየር ሰላማ በሚለው ውስጥ የገባሁት ማለት ነው። እናንተ የቤታችሁን አድሬስ የቤታችሁን ሎኬሽን ወደ ጓደኛም ልካችሁ ይሁን የተላከም ካላችሁ ገብታችሁ እንዲማየት ትችላላችሁ። ስሙን ከታይም እዚህ ጋር ተነቆጥሮ አለ። እሱንም አይታችሁ እንትን ማሙላት ነው። አሁን አመጣሁት እዚህ ማለት ነው። ማስተያየት ነው የሚጠበቅባችሁ። ይሄንና ይሄ ትክክል ነው የሚለው ማስተያየት ነው። ትክክል ከሆነ መንካት ነው። እዚህ ጋር መጣ ሰፈራችሁ። እዛም አሁን ኮንፎርም አድሬስ ብለን እንወጣለን። ይሄው ሞላለን። እዚህም ጋር ራሱ ሞላ፣ እዚህም ጋር እዚህም ራሱ ይሞላልና ማለት ነው። እና ብዙ ሁሉንም ነገር ያንኛው ሌላ አማራጭ ያለ ያልኳችሁ እሱ እያንዳንዱን ራሳችሁ ናችሁ መሙላት ያለባችሁ። ሎኬሽናችሁ ሄዳችሁ ካመጣችሁት በቀላል ዘዴ ራሱ ይሞላላችኋል። እዚህም ጋር ያለውን ቁጥር ራሱ ይሞላል። በቃ በዚህ መልኩ ይችን ታበራታላችሁ።
ከዛን ሴንድ ብላችሁ ማውጣት ነው። ሴንድ እኔ እዚህ ጋር ቁጥር ምናምን ስም ስላልሞላው ሴንድ ብለው አሁን አይሄድልኝም ይመልሰኛል። ይኸው ቀይ አበራ ስም ስልክ ቁጥር ምናምን ይጠይቀኛል ማለት ነው እንጂ አድሬሱን አሳልፈው ያላያችሁ ቀይ አላበራብኝም። እና በዚህ መልኩ ስሩ። ቸር ቆዩልኝ።